እግዚአብሔር ትናንት ምን አደረገ መሰላችሁ? ጠዋት ነበርና ጸሎት ያደረግኩ ስልክ ተደወለልኝ። ብዙዎቻችሁ አበባ እንደምሸጥ ታውቃላችሁ ብዬ አስባለሁና ስልኩ ሲደወልልኝ አበባ ፈልገው እንደሆነ ገባኝና ልክ ላነሳው አልኩና እንዴት ነው እግዚአብሔርን ላወራ ቆሜ እሱን ትቼ እንዴት ስልክ አነሳለሁ? ጀስት አበባም ከሆነ የራሱ ጉዳይ። በዛ ሰዓት አስቸኳይ ስራ ኢንተርቪው ቢኖረኝ እኮ ኖሮ አላነሳውም ነበር ስልኩን። ቢካዝ ኢንተርቪው ለማያደርገኝ ሰው ክብር ስለሆነ ስራውን ስለምፈልገው። ታዲያ የዓለሙን ንጉስ ጌታዬን ላወራ ቆሜ እንዴት በሱ መሃል ስልክ አነሳለሁ? አይሆንም ብዬ ጀስት ጸሎቴን ቀጠልኩ ማለት ነው። ከዛ እንዳልኩትም ጸሎቴን ጨርሼ ቼክ ሳደርግ አበባ ፈልገው እንደነበረና ስልክ አላነሳስል ሌላ ቦታ እንዳደረግ ነገሩኝ ማለት ነው። ከዛ አው ላይክ እግዚአብሔር አንተን አስቀድሜ የጣሁት በረከት ምንም ነው የኔ በረከት አልነበረም ማለት ነው ብዬ ጀስት እንትን አልኩ ማለት ነው። እና በዛ ሰዓት ፊል ያደረኩት ነገር ማለት ነው የእውነት ላይክ እግዚአብሔር በቃ እሱን ስላስቀደምኩት በጣም ፕራውድ እንደሆነ በእኔ አይ ፊል ዳት እግዚአብሔር ትንሽ ነገር እንደሚያስደስተው ነው ነገርና የሆነ ያችን ሞመንት ፊል የማደርግበትን ነገር የሆነ ነገር እንደሚያደርግ በቃ የሆነ ውስጥ እየነገረኝ ነበር ምናምን ላይክ ነው ልጅ እኔን አስቀድመሽማ የሚበዛልሽ እንጂ የምታጭው ነገር የለም ብሎ የሆነ ነገር ብቻ ሊያደርግ እንደሚችል እየገመትኩ ነበረ። ውስጤ ይነግረኛል። ደስማች ነው ከሱ ጋር ያለኝ መቀራረቢ ነው እና ቀኑ ሙሉ ስራ ውዬ ማታ ወደ ቤት የገባሁ ማለት ነውና ሌሊት 5 ሰዓት ቴክስት ተላከልኝ እና ቴክስቱ ምንድነው አበባ እንደሚፈልጉና አበባ እንዳሳያቸው ነገሩኝ ነው ነገርና ያለኝን አበባዎች ላኩላቸው እና በጣም ውዱን አበባ በውድ ብር የሚሸጠው አበባ ኦርደር አደረጉ ማለት ነው። እና በጣም ነበር የደነገጥኩት። አልገመትኩም ነበር ያን አበባ ኦርደር ያደርጋሉ ብዬና ብሩ ላኩልኝ ማለት ነው። ሙሉን ብር ነው ያስገቡልኝ እና ምን እንዳለኝ ታውቃላችሁ? ያው ላንቺ ነው ኦርደር ያደረግነው ሰፖርት ለማድረግ እና ኪፕ ጎይንግ ብለው ቴክስት ጻፉልኝ ማለት ነው። በእውነት ላይክ እንባዬ መጣ። በቃ ጠዋት ከእግዚአብሔር ጋር እንደዛ ያወራሁት ነገር ነበረና እግዚአብሔር አደረከው አይደለ አልኩና የሆነ በቃ ገረመኝ በጣም። ካስተዋላችሁት ስለ አበባ ስለ ኦርደር አይደለም እዚህ ጋር ያወራው ያለሁት። በህይወታችን እኛ ብቻ እግዚአብሔርን እናስቀድም እንጂ እኛ ብቻ እሱን ከፊታችን እናድርግ እንጂ የሚበዛልን እንጂ የምናጣው ነገር የለም። እሺ let's put our God first guys please። እግዚአብሔርን አስቀድሙ በመንገዳችሁ። እግዚአብሔር እኮ ያለን አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ይህን ሁሉ ይጨመርላችሁ አይደል ተባልን እና የእውነት እንወጥበት። እግዚአብሔርን እናስቀድም፣ እግዚአብሔርን መሪያችን እናድርግ። ከሱ የምናስበልጠው ምንም ነገር አይኖር። እሺ እና ብቻ እግዚአብሔርን አመስግኑልኝ። ምን ያክል በቃ in my daily life የሱን ፕሬዘንስ ለኔ የሚያሳይበት መንገድ በጣም ነው የሚያስገርመኝ። ሁሉ ጊዜ ማለት this much ከኔ ጋር ክሎዝ መሆኑ በጣም ነው የሚያስገርመኝ ነው። ብቻ እግዚአብሔር ይመስገን። ይሄን ልንገራችሁ። አይ